Assalamu alaikum wa rahmatullahi wa barakatuh, guys. How are you doing? I'm doing great, alhamdulillah. How's your day today? Mine is going well. Yeah, everything is good, alhamdulillah. So today I'm going to talk about, it's not about English at all. So that's why I'm gonna speak in Afan Roma and Amharic, sometimes in English. Uh, you know that last time we didn't talk. Actually, I make a video about online job for like as a nanny, especially helper. So just to remind you. Assalamu alaikum. Reference jechuun namoota duraan bira hojjetan duniini xalayaa እየሄዳችሁ በፌስቡክ ግሩፕ ስም እየጻፋችሁ ጆይን ትላላችሁ ከ10 እስከ 20 ደቂቃ ምናምን ውስጥ ኦኬ actually it's the same thing but I will explain more today ራሱ ነው ግን አንዳንድ ኤክስፕሌን ማደርግላችሁ ማብራራላችሁ ሰዎች አሉ ጠይቃችሁኛል እኔ ችግሬ ምንድን ነው ቪዲዮ መስራት አልችልም ዝም ብዬ ብቻ ማውራት አልወድም በቪዲዮ ላይ ይምር so today I will try my best to explain inshallah so የመጀመሪያው ነገር እናንተ ያላችሁበት ሁኔታ ግድ ይላል which is ምንድነው ቪዚት ቪዛ ያላችሁ ካንስሌሽን ነው ስቲል እየሰራችሁ ነው ወይስ ኦልሬዲ የራሳችሁን ኦን ቪዛ አላችሁ ደግሞ ስራ ላይ ናችሁ ወይ ዝም ብላችሁ ቁጭ ብላችኋል የሚለው ወሳኝ ነው ኦኬ ከዛ በኋላ ሲቪ አዘጋጅታችኋል ወይ which is it's very important having a CV አሁን ኦንላይን ስራ አፕላይ ስናደርግ ማለት ነው ያለ ሲቪ ማንም አይቀበለንም ሲቪ ማለት ታይፒንግ ሴንተር ሄዳችሁ እነዚህ ፎቶኮፒ የሚያደርጉ ፓስፖርት ኮፒ የሚያደርጉ እናንተ ባላችሁበት አካባቢ ሊኖሩ ይችላሉ እዛ ሄዳችሁ 20 ብር ከፍላችሁ ሲቪ የምን ሲቪ ብለው ሊጠይቁ ይችላሉ የድራይቪንግ አለ የሴልስ አለ የማንኛውም ከታች ከክሊነር እስከ ዶክተሬት ማስተር ሲቪ ይጻፋል ማለት ነው እስከ ሃይ ፖዚሽን ስለዚህ ሄዳችሁ እናንተ የምትፈልጉትን አይነት ስራ ለምሳሌ ናኒ መሆን ልጅ መጠበቅ ወይ ደግሞ ሃውስ ሜድም ከፈለጋችሁ ሁለቱን ያካተተ ሲቪ እንዲጽፍ ነገሯቸው which is ምግብ መስራት የምትችሉ ከሆነ ባይገናኝ አሪፍ ነው ለምሳሌ የልጅ ከሆነ ስንት ዓመት እዚህ ሀገር እንደሰራችሁ ሌላ አገርም ሰርታችሁ ከሆነ እዛም ስንት ዓመት እንደሰራችሁ ስንት ቋንቋ ኦሮምኛ አረበኛ እና እንግሊዝኛ እንደምትችሉ ልጅ እንደምትወዱ ከልጅ ጋር ብዙ ሰዓት ማሳለፍ እንደምትወዱ ከዚህ በፊትም የሰራችሁት ልጅ ጋር እንደሆነ ይሄን ሁሉ ነገር ትጽፋላችሁ በጣም ትዕግስተኛ እንደሆናችሁ ምናምን አክቹአሊ ይሄን ሁሉ ለሚጽፍላችሁ ሰው አትናገሩ እናንተ ለናኒ ስራ እንደምትፈልጉ ከነገራችሁ ፓስፖርታችሁ ይጠይቃችኋል አይዲያችሁ ይጠይቃችኋል ከዛ ስንት ዓመት እንደሰራችሁና ምን ቋንቋ እንደምትችሉት ሌላውን እነሱ ያውቃሉ ምን መጻፍ እንዳለባቸው ማለት ነው ኦኬ ሰው ከዛ በኋላ ምንድነው የምታደርጉት ፌስቡክ ትሄዳላችሁ ፌስቡክ ትሄዱና እኔ በፊት እንትን ምንድነው ጊዜ እያቃጠልኩ የነበረው ነገር ምንድነው ፌስቡክ ሄጂ ነው ናኒ ጆብ ሃውስ ሜድ ጆብ እያልኩ ሰርች እያደረኩኝ አፕላይ ማደርገው which is በጣም ብዙ ትልቅ ሰርክል ነው ብዙ ሰዎችም አሉ ግን አሁን ምንድነው የተረዳሁት በጣም ትንሽዬ ግሩፕ የሆነ ቦታ ግን ጥሩ ብዙ ስራ ያለበት አሪፍ ስራ ያለበት ግን ሰርክሉ በጣም ትንሽ የሆነ ፌስቡክ ቀጥታ ሳትሄዱ ፌስቡክ ሰርች ላይ ሄዳችሁ ለምሳሌ ታውን ስኩዌር ትላላችሁ ታውን ስኩዌር ብላችሁ ሰርች ስታደርጉ ታውን ስኩዌር ውስጥ ያሉት ደግሞ እዚሁ ታውን ስኩዌር ሆነው ተነስቶ መንደር በመንደር ይለያያሉ ቪላ ያለበት አለ ብና ያለበት አለ which is በጣም ስም እያንዳንዳቸው መልሰው ስም አላቸው ታውን ስኩዌር ሆነ ምንድነው የሚባለው አረ ብዙ ነው እዚህ ኦኬ leave it ሳስታውስ እነግራችኋለሁ ከዛ በኋላ ታውን ስኩዌርን ስትገቡ እነዚህ ሁሉ መንደሮች ይመጣሉ እዛ ጋር ትሄዱና ሪኩዌስት ታደርጋላችሁ ግሩፑ ኃላፊ አለው እዛ ውስጥ ገብታችሁ የፈለጋችሁ የራሳችሁን ቢዝነስ ፖስት ማድረግ አትችሉም በኮሜንት ላይ ሰው መስደብ አትችሉም በጣም ሪስፔክትፉል መሆን አለባችሁ እና ያ አድሚን አክሰፕት ያደርጋችኋል ኦንላይን ካለው ወዲያው 10 ደቂቃ ውስጥ አክሰፕት ያደርጋሉ የሆነ የሚጠይቃችሁ ህግ አለ
ይጽፍላችኋል። ህጉን አንብባችሁ ተነሳችሁ ነው ኦኬ የምትሉት። ህጉ ያው አትሳደቡ፣ እንዲሁኑ ሪስፔክትፉል ሆኖ ምናምን ነው የሚለው። አክሰፕት ስትደረጉ ከዛ በኋላ በየደቂቃው ፖስት ታያላችሁ ማለት ነው። በጣም ፖስት አለ። ሰው ፖስቱን በጣም በስርዓት ታነባላችሁ። ምን አይነት የቪዛ አይነት እንደሚፈልጉ ይጽፋሉ። ደስ የሚለው ነገር ስለ ቤታቸው ከላይ እስከታች ነው የሚጽፉት። ምን አይነት ባህሪ እንደሚፈልጉ፣ ምን አይነት የቪዛ አይነት እንደሚፈልጉ ሁሉ ይጽፋሉ። አንዳንዶቹ ደሞዝ አይጽፉም። ያን እናንተ ትጠይቃላችሁ ማለት ነው። አንዳንዶቹ እስከነ ደሞዙ እስከነሚሰጧቸው የቪዛ አይነት እረፍት ምኑ ይደረድራሉ። በጣም ረጅም ነው የሚጽፉት ፖስት ማለት ነው። አንብባችሁ ኮመንት ስር ትሄዱና ያን ያዘጋጃችሁት ቪዛ ኦልሬዲ እንትኖች ውስጥ ስልካችሁ ውስጥ አለ። ሲቪውን አፕላይ ታደርጋላችሁ ኮመንት ስር ማለት ነው። ከዛ ያ ስራ በጣም ልባችሁን እንትን ብሏችሁ ከሆነ የምትፈልጉት ይሄ ስራ ለእኔ ነው ብላችሁ ያሰባችሁት ከሆነ ማለት ነው። ከዛ ያንን ሰው ሜሴንጀር ፕሮፋይሉን ነክታችሁ ሜሴንጀር ስር ትሄዱና ትንሽ በእንግሊዝኛ ስለራሳችሁ እንትን ታብራራላችሁ። ጽሁፍ ሳታበዙ እንዲደብራቸው ሳታደርጉ which is ሲቪ ብዙ ጊዜ ባለሙያ ስለሚጽፍ ፌክም ውሸትም ሊሆን ይችላል። እራሳችሁ ግን ሃንድ ራይቲንግ ኪቦርድ ተጠቅማችሁ እየጻፋችሁ ከሆነ ፋለን እቺ ልጅ እንትን አላት ፍላጎትም አላት እንደገና ትጽፋለች ምናምን የሚለው እነሱን አትራክት ያደርጋቸዋል እና ይመልሱላቸዋል። ከዛ በኋላ የሁለተኛው ስቴፕ ምንድነው? Guys, it's very difficult talking by myself without someone asking me. I like conversation. I like question and answer, you know. So እናንተ ቁጥራችሁ ኦልሬዲ ሲቪ ላይ አለ ወይ ልደውል ትችላለች ወይ ዋትስአፕ ላይ ገብታ ታናግራችኋለች። ከዛ ተጨማሪ እዛ ሲቪ ላይ እሷ ከፖስተችው ሌላ በራሷ እናንተ መጠየቅ ትጀምራለች። የሆነ ነገር ላይ ከተስማማችሁ ምንድነው ለኢንተርቪው ትላለች። ኢንተርቪው እችላችሁ የምትሄዱ ከሆነ ምናምን ትጠይቃለች። ሰው ለኢንተርቪው መሄድ የግድ ነው። ለኢንተርቪው ስትሄዱ ቤቱን ታያላችሁ፣ ቤት ያሳያችኋል። እንደገና እናንተን ራሱ እዛ ቤት ውስጥ አንዳንዴ ሊፈትኗችሁ ልጆች ፊት ለፊት ላይ ይሆናሉ። ምን አይነት ልጆች ስታዩ ምን አይነት ሪአክሽን እንዳላችሁ ፊታችሁ እንዴት እንደሚሆን ይሄን ሁሉ ነገር እንደ ፈተና ነው። እዛ ጋር ኬርፉል መሆን አለባችሁ ማለት ነው። ከዛ ሌላው ነገር ደግሞ ለኢንተርቪው ስትሄዱ ጠይቁ ብር ለትራንስፖርት ማለት ነው። ምን ሀጉኩም ኢንተርቪው ሄዳችሁ ስትመጡ አስቡ። እኔም ላስብበት አንቺ ማስቢበት አለ። ላኪን እሷ ቀድማ ከወደደቻችሁ ጊዜ እንዳታሳልፉ። ሳምንት ምናምን ከሳምንት በኋላ ጀምራለሁ ምናምን ሌላ የተሻለ ካገኘች ጥላኝ ትሄዳለች ትለና እሷም ሌላ መፈለግ ነው የምትጀምረው። ኦኬ ነገ ነይ እና ጀምሪ ትሪያል ስትል በቃ ወይ ነገ ዕቃዬን ገዛዝቼ ከነገ ወዲያ እመጣለሁ። ብዙ ረጅም ጋፕ እንዳሰጡ። ሶስተኛው ትሪያል ነው። ትሪያል ማለት እንደሄዳችሁ ሙሉ አይደለም። ያው ታስባለች፣ ግን ለአንድ ሳምንት መተያየት የሆነ እንደ ቼክአፕ አንቺም ከተመቸሻት እሷም ከተመቸችሽ የሚለውን ነገር ነው። እና እዛ ጋር እንግዲህ በጣም ሃርድ ወርክ መስራት አለባችሁ። በጣም ከልጆች ጋር ጀንትል መሆን አለባችሁ። በጣም ቤት ውስጥ በቃ የሆነ ናይስ ሆኑ። የምር ስራውን ከወደዳችሁ ላኪን ስራው ሬድ ፍላግ ካለው ያልተመቻችሁ ይህ ነገር አያስቀጥለኝም ብላችሁ የምታስቡት ነገር ካያችሁበት ማለት ነው ዶንት ቴክ ኢት። ስለተቸገራችሁ ብቻ አትውሰዱት። ምክንያቱም ገና አሁንም ሌላ ስራ ይሄ እንትን ለመፈለግ ጊዜ ስለመፈጀው አንደኛችሁን እየፈለጋችሁ ስለሆነ ጥሩ ስራ ማግኘት ይሻላል እና ሳይመቻችሁ ስራ አትውሰዱ። ምክንያቱም በተለይ የውጭ ዜጎች እንትን የሆነ እንደ አረቦች እንኳን ቆይ ሰው እስካመጣ ምናምን አይሉም። የሆነ ጊዜ ያለ መቻቸት መጨቃጨቅ ከወጣ ከላስ ኢትስታን እንትን አይሉም፣ ይፈራሉ። ተጨቃጭቃችሁ አንድ ቀን ዘቤት እንድታድሩ የማይፈልጉ አሉ። ስለዚህ የሆነ ቀን ይሄ ነገር እንዲህ ነው ብላችሁ በዛች ሳምንት ውስጥ የሆነ የደበራችሁ አያስቀጥለኝም ብላችሁ የምታስቡት ነገር ካለ እንዳትቀጥሉ። ኦኬ the other thing አሁን ለምሳሌ እዛ ኮሚኒቲ ውስጥ ስገቡ በየጊዜው በየደቂቃው ቢያንስ በየ4 ደቂቃ 5 ደቂቃ ስራ ይለቀቃል። ኦኬ ስለዚህ አሁን እኔ ጠዋት ፖስት አድርጌያለሁ ብላችሁ መተው አይደለም። ልክ ቲክቶክ ስክሮል እንደምታደርጉ እዛ ጋር ስክሮል ማድረግ ነው። በየደቂቃው ስራ አለ። እኔ ደግሞ ፖስት አድርጌያለሁ ይደውላሉ ብላችሁ እንዳትጠብቁ።
ለምን ልክ እንደናንተ ሺህ ሰው ነው ፖስት እያደረገ ቁጭ ያለ እናንተ ብቻ አይደላችሁም። እና every 5 minutes you need to post, you need to comment, you need to check. ኦኬ እና አሁን እንዲህ አይነት ነገር እንዲህ አይነት ቦታ ስራ ይገኛል ሲባል እኔ መናገር የምጥለው ለምን እንደሆነ ታውቃላችሁ? ሐቂቀትን አንዳንድ ሰዎች ፈልጊልኝና አምጪልኝ ነው የሚሉት። አንዳንድ ሰዎች ደግሞ በቃ በጣም እንትን ያበዛሉ። ጃማ ቢድሩን ገኛን ጭቡን ቀቡ ወንት ጀጠሞ ወይጅር ሰው ፖይንቱ እንዲህ ሐቂቃ ሁሉ ነገር ከተነገራችሁ ኦኬ። አንዳንድ ጊዜ ፖስት ማንበብ ሊከብዳችሁ ይችላል። ስክሪንሾት አድርጋችሁ የሚያቅን ሰው ማስነበብ ትችላላችሁ። ላኪን ሰውን ስራ ፈልጊልኝ ማለት ደላላ እስካልሆነ ሰው ያ ሰው ተጠቃሚ እስካልሆነ ድረስ ሰው ስራውን ስላለው በየጊዜው እንትን የምትሉ ከሆነ ሰው ይደብረዋል። የምር እኔ ችዬ እያንዳንዱ ሰው ስራ ባስገባ ደስ ይለኛል። ግን ኢትስ ቴክ ታይም፣ ኢትስ ቴክ ኢነርጂ። ቀልድ ነገር አይደለም። ስራ መፈለግ ከዛ ጋር ቁጭ ብላችሁ አንብባችሁ እንትን ማለት አለባችሁ። ሶ ፋር እንዲህ ይሄ ያለው ስቴፕ እንዲህ ነው ማለት ነው። ጁሜራ ቪላ የሚባል አለ፣ ታውን ስኩዌር አለ፣ ዘ ግሪን ኮሚኒቲ አለ፣ እንደ ዱባይ ማሪና ሬዚደንስ የሚባል አለ። ላኪን እነዚህን ግሩፕ ውስጥ ከገባችሁ ሁሉም ላይ የሄዳችሁ ያን ሲቪ ፖስት እያደረጋችሁ በመንገድ ላይ ሌላ ግሩፕ ሊወጣላችሁ ይችላል። እኔ ያልነገርኳችሁ ስሙ አዲስ የሆነ እኔ ብዙዎችን አልጻፍኩላችሁ። ዝም ብላችሁ ፎሎ አድርጉ፣ ግቡ። አታውቁም ሱብሃነላህ ከየትኛው ግሩፕ እንደምታገኙ። ሌላው ስራ ሊቭ አውት ከሆነ እናንተ ሊቭ አውት አንደኛ ነገር ዱባይ ላይ ለመጀመሪያ ጊዜ የምመጡ ከሆነ ሊቭ አውት አይመከርም። ምክንያቱም ብዙ የማታውቁት ነገር አለ። ቺፕ ትራንስፖርት አታውቁም። ቺፕ ቤት እንዴት እንደሚከራይ በስንት እንደሚከራይ ኤክስፒሪየንሱ የለንም። ሰው ሊቭ ኢን በጣም አትራፊ ትሆናላችሁ። ግን ፈረንጆች ብዙ ጊዜ ሊቭ ኢን ሰውን አዲስ ሰው ቤት ውስጥ ማስቀመጥ አይወዱም። ከወደዶቻቸው እስካገኝ ብላችሁ ምናምን ልጠይቁ ትችላላችሁ። ከዛ እዚህ ሰፈር ውስጥ መጫወቻ ቦታ ስትሄዱ አሉ ሰዎች ሊቭ አውት የሚሰሩ ቤት ፈልጊልኝ በማለት ትራንስፖርት የኮሚኒቲውን ባስ መጠቀምን መቻል በጣም ርካሽ ነው። ኢትስ ቬሪ ቺፕ 100 ድራም ለ4 ወር ምናምን ነው። እንደገና ሊቭ አውት ሳላሪው በጣም ትልቅ ጋፕ አለ። ሊቭ አውት ስትሆኑ እነሱ የትራንስፖርት እና የቤት የምግብ አስበው ነው ጨምሮላችሁ የሚከፍሉላቸው። ሰው ሀይ የሆነ ሳላሪ እንትን መጠየቅ አለባችሁ። ኦኬ ሊቪንም ሲሆን ማክሲመም ሊቪንም ስትሆኑ ከ2500 በላይ ነው መጠየቅ ያለባችሁ። የራሳችሁ ቪዛ ሲሆን እስከ 3000። ኦኬ አንዳንድ ደግሞ አላህ የመረቀው ቪዛችሁ በኋላ ሲያልቅ አሰርተው ሴም ሳላሪ የሚከፍሉ አሉ። ሰው ከውጭ ስራ መፈለግ ኢትስ ኖት ባድ ቲንግ በት ዩ ኒድ ቱ ቢ ፔሸንት። በጣም የተረጋጋችሁና ትዕግስት ያላችሁ ፖዚቲቭ የሆናችሁ እኔ አገኛለሁ ይሄን ስራ እኔ ወስደዋለሁ ብላችሁ በጣም ፖዚቲቭ የሆናችሁ መሆን አለባችሁ እንጂ ሳትነጫነጩ ምን ስትሉ ለምን ብንሃይ ርዝቅ ነው በስተመጨረሻ ሁሉም የርዝቁ ብቻ ነው የሚወስደው። ኦኬ ሌላው there's something I forgot about. Okay ስለ ደሞዝ አውርተናል። ስለ ሊቪን ሊቭ አውት አውርተናል። የስራ ሰዓት አሁን ለምሳሌ የስራ ሰዓትም የእረፍት ቀንም አሁን ለምሳሌ ፈርታችሁ በፊት ኢጃዛ ተሰጥቷችሁ የማያውቅ ሰው ያን ቀን ስራውን እንትን ይልኛል ብላችሁ እኔ እኮ በወርም አልወጣም ላይ ሐቢብቲ ማትወጪ ከሆነ ክፍልሽ መተኛት ትችያለሽ። ሰው እረፍትሽን በሳምንቱ ሰጂ። እረፍት እነሱ በሳምንት ይሰጣሉ። ለምን ያውቃሉ የሰው ልጅ እንደሚደክመው። ሰው ራስን ለማስወደድ ወይ ደግሞ እነሱ አክሴፕት እንዲያደርጓችሁ ብላችሁ እኔ እኮ ሲጀመር የት ሄዳለሁ ወይ ደግሞ ኢጃዛ ቤት የላችሁ ዛትስ ፋይን። እዚህ ውጭ ላይ ስትሰሩ የተለያየ ቦታ ሞል ሄዳችሁ ራሳችሁ ሪላክስ ማድረግ ትችላላችሁ። ክፍላችሁን ቆልፋችሁ መተኛት ትችላላችሁ። ምግባችሁን ከውጭ ጠልባችሁ ሀዲቃ ሄዳችሁ ውላችሁ መታችሁ መተኛት ትችላላችሁ። which is እረፍት ቀናችሁ ነው። እኔ ሲጀመር አልወጣም ብላችሁ እረፍት ቀን በወርም ከወጣ እኮ ይበቃኛል ላ 1-2 ቀን 1-2 ወር ሰርታችሁ የሆነ ጊዜ ሰው ሲወጣ ስታዩ ሲያምራችሁ መውጣት ስትፈልጉ እነሱ አይሰጡም በዛ ሰዓት። ኦኬ ተላመዱት። ትርፍ ሰዓት አሰርቷችሁ ስለለመዱ እነሱ እናንተ ደግሞ አሁን ቁጭ ብላችሁ እንትን እረፍት መውሰድ በመፈልጉ ሰዓት አንደኛ ይሉንታ ይልገላችኋል። ከቶታ ነው የጠየቀችው ይሉኛል፣ ይከለክሉኛል፣ ከስራ ያባሩኛል፣ ብዙ ነገር አምሯችሁ ውስጥ ይወጣል። ሰው ከመጀመሪያ ቀን እረፍት ቀናችሁን ስራ ሰዓታችሁንም ኢትስ ዘ ሴም ቲንግ
የውጭ ዜጎች ከልጆቻቸው ቶሎ ነው የሚተኙት። ጠዋት የምትጀምሩበት ሰዓት አለ፣ ቀን ላይ የምታርፉበት ሰዓት አለ፣ ማታ የምጨርሱበት ሰዓት አለ። ሰው ሰዓታችሁን ማኔጅ አድርጋችሁ በሰዓት ላይ የመጨረስ ልምድ ይኖራችሁ። አይኔ እኮ እዛ ቤት እስከ 12 ነው የምሰራ፣ እዚህም ቀስ ብዬ ነው የምሰራ አትበሉ። ምክንያቱም እነሱ ልጆች ክፍል ገብተው ሲተኙ ቤቱ ጸጥ የሆነ መሆን አለበት። እናንተ ኪችን እቃ ማጠብ የለባችሁም። ኤርፎን አድርጋችሁ የሆነ ነገር መሰማት የለበትም። ሰው ሰዓታችሁን ማኔጅ አድርጋችሁ ከነሱ እኩል መጨረስ ስንት ችሎታ አይኖራችሁ ሶፋር። ሌላው ደግሞ ቋንቋ ከመጣ ማለት ነው ቋንቋ የግድ ፐርፌክት መሆን የለባችሁም። ቤዚክ የሆኑ ቤት ውስጥ ለጽዳት ለምግብ እና ምግብ ራሱ ይህን ያህል አይደሉም። ልጆች ጋር ትንሽ የማውራት ልጆች የሆነ ነገር ሲጠይቁ አም ሃንግሪ ሲሉ እነሱ መታጠብ ሲፈልጉ መቀየር ሲፈልጉ ያንን ያህል እንግሊዝኛ ከለመዳችሁ በሂደት ነው የምትለምዱት። ስራውን ከገባችሁ በኋላ በሂደት ነው የምትለምዱት። ስለዚህ እንግሊዝኛ ፐርፌክት እስክትሆኑ አትጠብቁ። የምትችሉትን ይዛችሁ ችላለሁ ብላችሁ ሲቪ ላይ ያጽፋችሁ ከዛ በኋላ መጻፍ ማችሉ ከሆነ ዛትስ ፋይን። ሀቂቃ መናገር አለባችሁ። ላኪን መናገሩን ሂዱ፣ ትሪያል ሂዱ። ትሪያል ማለት ሙከራ ነው። ለ10 ቀን ወይ ለ1 ሳምንት ወይ ለ5 ቀን ነው የሚደረገው። ሙከራውን ሂዱ። ከተመቻችሁ ቀድማችሁ ነገሩ፣ ካልተመቻችሁም ደግሞ እኔ አይመቸኝም ሌላ ሰው ፈልጊ ብላችሁ ሄዳችሁ አሁንም ዘሴም ቲንግ እዛው ጋር እንትን ትላላችሁ። የዚህ ስራ አድቫንቴጅ ጥሩ ነገሩ ምንድን ነው? ኢትስ ጉድ ሳላሪ፣ በጣም ጥሩ ደሞዝ ነው። ጥሩ የስራ ሰዓት አለው። ጥሩ ትሪትመንት አለው። የውጭ ዜጎች እውነቱን ለመናገር ሙስሊም ሆኑ ክርስቲያን፣ እስካሁን ከሙስሊሞች ጋር ነው የምሰራ። they are really respectful። ሰውን በሰውነቱ ያከብራሉ፣ ድካሙን ይረዳሉ፣ አንደርስታንደብል ናቸው። ሌላው የእረፍት ሰዓታችሁ የደሞዝ በስርዓት መከፈል ብዙ አድቫንቴጅ አለው። ደሞዝ አሪፍ ደሞዝ ነው። በስርዓት ነው የሚከፈለው። በጣም የሀገሪቷን ሕግ አክብረው የሚኖሩ ቢኖሩ እነሱ ናቸው። ከዛ በላይም ሆነው በጣም ርህራሄ ያላቸው እና ካገኛችሁ ወደኋላ አትበሉ። ሄዳችሁ ፖስት ስታደርጉ 24 ሰዓት አትተኙ። ከእናንተ ሌላ 10,000 20,000 ሰው ያን ስራ ይፈልገዋል። ስለዚህ ኮምፒቲቲቭ መሆን አለባችሁ። ተወዳድራችሁ ሮጣችሁ ያን ስራ ማግኘት አለባችሁ። እኔ ደግሞ እርግጠኛ ነኝ በጣም ብልህና ታታሪ ከሆናችሁ ያልገባችሁን ሰው ውጭ ለምን ወጥታችሁ ዱካን ሄዳችሁ አንብቡልኝ ማለት አይሆንም። እንደዛ ተፍ ተፍ ካለችሁ ስራውን ታገኛላችሁ። እኔ እርግጠኛ ነኝ። ሰው የስራው ስቴፕ ይሄ ነው። በጣም ቤት ውስጥ ስትሄዱ በጣም የውጭ ዜጋ ጋር መስራት ቀለል የሚለው ሌላው ደግሞ ኮተት የላቸውም ቤት ውስጥ ማለት ነው። ጽዳት ከተባለ ራሱ መኝታ ቤታቸው ነው። እንደ አረብ ቤት ጌጣጌጥ አብዝተው መወልወሉ ምኑ አያስቸግራችሁም። በጣም ቀላል ናቸው። ወደ ምግብም ስትመጡ ኢትስ ቬሪ ኢዚ። ምግቦቻቸው ጋር ነው እኛ የምንጎዳው፣ ምክንያቱም የእነሱ ምግብ አንወድም፣ ግን ኢትስ ቬሪ ሄልዚ ነው እና ምንም አያስፈራም። ብላክስ እንደውም እንትን ጀጅ አድርገው ጩኸው መከራ የሚፈጥሩት አረቦች ናቸው። የውጭ ዜጎች በጣም ሪላክስ ናቸው። መዋሸት አይወዱም። ይህ ውሸት ምናምን ከሌለብን አር ቬሪ ስትሬት ፎርዋርድ። ኦኬ ሰው ጉድ ላክ። ሌላ ጥያቄ ካላችሁ ኮመንት ስሩ አስቀምጡ። እኔ ቪዲዮ ሰርች ያብራራላችኋለሁ እና ይሄኛው ቪዲዮ ትዝ ይበላችሁና ሄዳችሁ አሰላሙ አለይኩም ሄዱና ማለት ነው ቲክቶክ ላይ ማለት ነው እንጃ እንዲህ ታዩታላችሁ። ስሞቹን ፈልጋችሁ ፌስቡክ ላይ ገብታችሁ ፎሎ አድርጎ ሪኩዌስት አድርጎ አድሚት ይቀበላችሁ። ወዲያው ወደ ስራ ግቡ። which is scrolling ደግሞ ሌላ ስራ ራሱ መጥቶ የስራ አንብባችሁ ካልሆነላችሁ ላይክ አድርጉ። ሌላውም ኖቲፊኬሽን አወል ባወል እንዲመጣላችሁ እንትን ላይክ ሳታደርጉ እንዳታልፉ። ኦኬ ሰው ይሄ ሁሉም ነገር ነው። እስከዚህ ድረስ ቁጭ ብላችሁ አዳምጣችሁ ከሆነ በጣም ነው የማመሰግነው። ሰብስክራይብ ማድረግ እንዳትረሱ። ደግሞ አስተያየት ቀጥዬ ምን አይነት ቪዲዮ እንደምሰራ ኮመንት ላይ አስቀምጡልኝ። ቴንክ ዩ ሶ ማች ሲ ዩ ኔክስት ታይም።